እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልኖርበት በክብር እናንሳው ከተቀመጠበት ይህንን ቁርአን ብናወርደው ኖሮ በተራራው መንበር ከፍራቻው ብዛት ጉዳዩን ከማክበር ተሰንጣቂ ፈራሽ ሲሆን ታዩት ነበር። በእንዲህ ያለ ምሳሌ ገልጾ የነገረን በቁርአን መኖሩ ግን ምነው ቸገረን? ተራሮች ለክብሩ የሚፈርሱለትን ሰማያት ምድራቱ አንችልም ያሉትን አዛኙ ለኛ አዝኖ በወያ ዘለቀው በሱ እንድኖር እንጂ አይደለም ልንርቀው። ቢወጣ ቢወረድ ቢባተል ቢታለም በቁርአን ያልኖሩት ኑሮስ ኑሮ አይደለም። የማይጠፋ ብርሃን ቅኑን መንገድ መሪ በእርሱ ፈለግ ገብቶ አንድ የለም ከሳሪ ሽፋና ረህመት ሆኖ ወርዶ ላለም መድኃኒት ታቅፈን ለምን ያትቀመም ቁርአን የነፍስ ወረት የሩሃችን ቀለም ድል በማፍጨት የለው ቢቀዳው ቢታለም የዓይናችን ማረፊያ የህልወታት ወገን አንተን ችላ ብለው ደስታ እንዴቱን ሊገኝ በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልኖርበት الحمد لله الذي رفع السماء وعلم آدم الأسماء وأنزل بحكمته الداء ومن عدله وفضله جعل لكل داء دواء وميزنا بالعلوم وقضى أن لا يستوي الذين يعلمون والذين لا يعلمون. الحمد لله الذي خلق الإنسان في أحسن تقويم وجعل له عقلا وحباه بالتكريم. سبحانه رفع شأن العلم فأقسم بالقلم وامتن على الإنسان فعلمه ما لم يكن يعلم. بعث لنا خير خلقه وصفوة رسله رحمة وملاذا رسوله المصطفى ونبيه المرتضى معلم الحكمة وهادي الأمة صلى الله عليه وعلى آله الأبرار. إن الشمائل كلها لو جسدت في خلق إنسان لكان محمدا والنور لو عرفته في كلمة تغني عن التفسير كانت أحمدا
من مثله والله أقسم باسمه من دون كل العالمين ومجدا. اللهم صل وسلم وبارك على سيدنا وحبيبنا محمد وعلى آله وصحبه أجمعين. أيها الحضور الكرام، نحييكم بتحية الإسلام والسلام. السلام عليكم ورحمة الله وبركاته. وطبتم وطاب ممشاكم وتبوأتم من الجنة مقاما. የተከበራችሁ ውድ እንዲሁም የነቢያት ወራሾች ዑለማዎቻችን፣ እንደዚሁም ከተለያየ መድረሳ የዛሬ ደስታ ለመካፈል የተገኛችሁ የተከበራችሁ አሳቲዛዎች፣ የዳሩል ሂጅረተይ ኡስታዞች፣ እንደዚሁም ዋናው የታላቁ ቀን ባለቤቶች ተመራቂ ተማሪዎች፣ ሁላችሁንም እንኳን ደስ ያላችሁ ለማለት እንወዳለን። ያው ኢንሻአላህ ፕሮግራማችን የምንጀምረው በቁርአን ይሆናል። ከቁርአን በኋላ የተለያዩ ፕሮግራሞች ይኖራሉ። ታላላቅ ዑለማዎች እንደዚሁም ማዲሖች እንዲሁም መነባንቦች ይኖራሉ። ኢንሻአላህ ትንሽ የፕሮግራም መዘግየት ነበር። ለሱ ያውቁት እንጠይቃለን። ከአሁን በኋላ ግን ፕሮግራም ኢንሻአላህ ይሳለጥ ይሆናል። መጀመሪያ የምንጀምረው በአላህ ቃል ነው። ኡስታዝ ጃዕፈር ፈልየተፈضل መሽኩራ ወመእጁራ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألم تر أن الله أنزل من السماء ماء فأخرجنا به ثمرات مختلفا ألوانها ومن الجبال جدد بيض وحمر مختلف ألوانها وغرابيب سود ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إن الله عزيز غفور. إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور. والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير. ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير. جنات عدن يدخلون
يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب صدق الله العلي العظيم. الله أكبر. ሼክ ጃፈር እናመሰግናለን። አሁንም በድጋሚ ለተመራቂዎች ተማሪዎች እንኳን ደስ ያላችሁ ከማለት እንወዳለን። ያው ስለ ቁርአን ብዙ ተብሏል፣ ብዙም ተነግሯል። አንዲት ብቻ ታሪክ ልንገራችሁ ነው። ኢንሻአላህ ወደ ቀጣዩ ፕሮግራም እናልፋለን። አንድ ልጅ ቁርአን መቅራታችን ምን ጥቅም አለው ብሎ ለአያቱ ጠይቃቸው። አያትየው ሊያስረዱት ፈለጉና ቤታቸው ውስጥ ከአልጋ ስር የተቀመጠ ክሰል ማውጫ ወንፊት ሰጠው። ሂድና እስኪ ውሃ ይዘህበት ና አሉት። ወንፊት እንዴት ውሃ ይመጣበታል? ብቻ ነገር አይደለም አላቸው። ሞክር አሉት። ወንፊቱን ይዞ ሄደ። ከዛ ውሃ ይዞ ለቀቀ። ውሃ ያመጣል። ድጋሚ ይዘው ሄደ። አሁን ድገም አሉት። አስደገሙት። አሁን ውሃው ፈሶ አለቀ። ለሶስተኛ ማስደገሙት፣ ለአራተኛ ማስደገሙት። እንዴ አይቻልም እኮ አላቸው። በወንፊት ውሃ ሊመጣ አይችልም በጭራሽ እንዴት አላቸው። ከዛ እሳቸው ምን አሉት? አየህ አሉት፣ አሁን የምታየው ወንፊቱ ለምታየው ለውጥ አለ እንደው ቢታይ አሉት። ያው መጀመሪያ ክሰል ማውጫ ስለነበረ ወንፊቱ ቆሽሾ ነበር፣ አሁን ግን ጸርቷል አላቸው። እሱ ለውጥ አለ፣ ከዛ ውጭ ግን ለውጥ ቁርአንም እንደዚህ ነው አሉት። ሰውየው ገባው። ማዕናው ቢረዳም ባይረዳም ቁርአን ሰውየው መቅራቱ ብቻ የሰውየው ውስጥ ያለው የልብ ትኩረቱ ልብ ላይ ያሉ ልብ የሚያጠቁ ነገራቶች ብዛት አሉና እነሱን ያስወግድለታል አሉት ይባላል። ስለዚህ ኢንሻአላህ ዳሩል ሂጅረተይ ይሄን ለመሸፈን ከተቋቋመ ቆየት ብሏል። በኋላ ላይ የምንሰማ ይሆናል። እንደዚሁም ደግሞ ኢንሻአላህ ሼህ ሰዒድ የመጀመሪያ ቀን በመድረሳ የሚል ነገር ይነግሩንና ከዛ በኋላ ስለ መድረሳ ሀያት የምናወራ ይሆናል ኢንሻአላህ። ፈለተፈضل مشكورا ومأجورا. السلام عليكم ورحمة الله وبركاته. ትንሽ ወግ ጤናት ኢንሻአላህ ለመሳቅ ሞክሩ። ወደዚህ ምድር በአላህ ፍቃድ ከመጣሁበት ዕለት አንስቶ ለ2 ዓመታት ለአላህ ምስጋና ይግባውና ብዙ ነገራቶች አልጎደሉብኝም። ምክንያቱም ከእናቴ ወተት ያለፈ ፍላጎት አልነበረብኝምና እናቴም የኔን ፍላጎት ለማሟላት ሰለቸኝ፣ ደከመኝ፣ አመመኝ፣ እንቅልፍ አጣሁ ሳትል በስስት ወተቷን ለ2 ዓመታት ያለምንም ክፍያና ምስጋና ስትመግበኝ ኖረች። ዱንያ እንደሚታወቀው የውሙን ለከ ወየውሙን ዐለይክ፣ አንድ ቀን ለአንተ አንድ ቀን በአንተ ላይ ነውና የጎረቤት እናቶች በኔና በእናቴ መካከል መግባት ጀመሩ። ቤታችን እየተመላለሱ ለእናቴ ይሄ ልጅ እስከ መቼ ነው ወተት የምትሰጪው? መቼ ነው ወተት የምታስጠዩ? አሁን እኮ ሚስት ማግባት ብቻ ነው የቀረው እያሉ ያ ጨቅላውን የ2 ዓመት ሞራሌን ባልተገራ ምላሳቸው ይሰብሩት ጀመር። እኔም በውስጤ የ40 ዓመት ልጃቸውን ቤታቸው ቁጭ አድርገው እየቀለቡ ለ2 ዓመት ልጅ ትዳር መፈለግን ፌር ነው እያልኩኝ ራሴ በራሴ ጠይቃለሁ። የውሙን ፈስል የቁርጡ ቀን ደረሰ። ሰፈራችን ውስጥ ህፃናትን ያላግባብቱት በማስጣል የሚታወቁት ወይዘሮ ረሂሞች ለአንዴና ለመጨረሻ ጊዜ ከእናቴ ወተት ሊነጥሉኝ ዑዳቸውን ወይም ትጥቃቸውን ይዘው ተገኙ። አልሐምዱሊላህ ከተባለበት ኑሮ ቆንጥረው ያመጡት የሚመስል በኬሚስትሪ አጠራሩ ሬት የሚባል ባዕድ ነገር ቀቡት። እንደለመድኩት ሮጥ ብዬ ምን እንደተደገሰልኝ ሰራው ወደ ቤት ብቅ ስል ከሌላው ጊዜ የበለጠ እናቴ ፈገግ ብላ ናልኝ ልጄ
ብላ እጆቿን ስዘረጋለኝ ውስጥ የሆነ ነገር የማላውቀው አካል ይቅርብህ፣ ዛሬ እንዳጠባ የውሙል ፈስህ የመለያው ቀን ነው አለኝ። እኔም አዑዙ ቢላህ ይህ ለሰፈራችን እናቶች አጋዥ ከሆነው አንዱ ነው እያልኩኝ ወደ ግራ ብዬ የእናቴን አቀባበል ሳይ ግን በቃ ዛሬው የርዳዑል ወዳዕ ወይም የመሰናበቻ ወተት ነው ብዬ ጠረጠርኩኝ። ያው የሱስ ነገር ሆነና ዛሬ በደንብ ውሰድና ነገ ያለህ አውቃለኝ ሱሱ እያንፏሸገኝ ገና ጡቱ አፌን ሲነካው የሬቱ ምሬት እኔም ከጡት ለመለየት ሳይሆን ከእናቴ ለመለየት የተሰራ ሴፍ መሰለኝ። በንዴት የተበሳጨው እጄን እያወዛወዝ በየሚንበሩ ከማስተማር ይልቅ አላ ለዕነቱላሂ ዐለ ዛሊሚን እንደሚሉት ኡስታዞች እኔም ድምፅ አድርጌ ረሂሞች እስከሚሰሙ ድረስ አላ ለዕነቱላሂ ዐለ ዛሊሚን አልኩኝ በሕፃን አንደበት። የኔና የእናቴ ወተት እዚህ ጋር ተዘጋ። ጊዜ በጊዜ ትተካ። ወቅቱም ነበረ። በእኔና በእናቴ ተንጠልጥዬ ወደ መድረሳ ደረስኩ። እናቴ ልጄን አደራ በደንብ አስቀሩልኝ፣ እምቢ ካለም ምዝግት ጋሩት፣ ኧረ እንደውም ግረፉት፣ ጨባ አይደል አይሟማ ብለው አሁን ያልቀረው መች ሊቀራ ነው በማለት ኡስታዙን በመጀመሪያ ቀን የልብ ልብ ሰጠቻቸው። ኡስታዙን ዞር ብለው ሰማህ አይደል አሉ ድምፃቸውን ታፍሪም አድርገው። የገዛ እናቴ በልጇ ላይ እንዲህ ማሳመን ሰው ለእኔ አዲስ አይደለም። ትምህርት ቤት ሳለው አንድ ቀን ወላጅ ተብዬ ትምህርት ቤት በወስዳት ከአስተማሪዋ አብሳ ቁጭ አለች። ካልገደልኩት እያለች ትምህርት ቤቱን ያለ ሜዳሊያ ስታዞረኝ አስተማሪው ራሱ ገላጋይ ሆኖ ቆየ። ይህን የማውቀው እኔ ለኡስታዜ ጥያቄን በአፍ ብቻ ሳይሆን በአንገቴም ጭምር አዎ ተስማምቻለሁ አልኩኝ። ኡስታዙ ከእናቴ ባደራ ተቀብለው ወደ መድረሳ አስገቡኝ። እዚህ ጋር ቁጭ ብላለኝና ወደ ደርሳቸው ቀጠሉ። እኔም እናቴም ከአያቴ የወረሰችውን በአግዳድያ ቀዩ ቁርአን ሳወጣ ልጆቹ አፍጠው አዩ። ከአጠገብ ያለው ልጅ ምንድን ነው አለኝ። አሊፍ አልኩት በለሰለሰ ልሳን። ላስቀረህ አለኝና ሲያየው ግን ግራ ገባው። ከየት አመጣኸው ብሎ አፈጠጠብኝ። ከቤት ነዋ አልኩት። ለኡስታዝ ነው የምናገረው፣ ከየት ያመጣኸው አለኝ ድጋሚ። ደነገጥኩኝ። ደግሞ ምን ብሎ ሊናገር ነው ብዬ ተበተበት። ኡስታዝ አለ ልጁ። ኡስታዝም አቤት ሲሉ ቁርአን አላመጣም አለ ወደ ልጅ እየጠቆሙ። ኡስታዙን ነገሩ ገብቷቸው ነበርና አይደለም ይህ ቁርአን ባግዳድያ ይባላል፣ በፊት የሚቀራበት የነበረ ቁርአን ነው። አሁን ደግሞ እናንተ የያዛችሁት ለልጆች እንደሚስተርጉ የቀረበ ነው እንጂ አንድ አይነት ነው አሉ። በረጅሙ ተነፈስኩ። አልሐምዱሊላህ ተርፌያለሁ። የእረፍት ሰዓት ሲደርስ ልጆቹ ወዲያው ተሰበሰቡና አሁን ይሄን ማንበብ ትችላለህ አሉ። መጀመሪያ ግራ ገብቷቸው ስለነበር እኔም ቁርአን ቤት ሳገባ እናቴ አስቀራኝ ስለነበረ አዎ እችላለሁ ብዬ አሊፍ የለኝ ባለታይ አንድ አለኝ ታለደር ጎሽ ታለኝ ሳለደር ሽሽ ታለኝ ብዬ ከመቅራቱ ልጆቹ በብሳት ሞቱ። ግማሹ አፍጦ እያየኝ ምንድን ነው የምትለው አሉ። እኔም እንዲህ ነው የቀራሁት አልኳቸው። ከመካከል አንዱ እኔ ላስቀራሁኝ ቁርአኑን ከፈተና አዑዙ ቢላሂ ሚነሽ ሸይጣኒ ረጂም አለኝ። እኔም ተቀብዬ አዑዙ ከማለቴ በአንድ ድምፅ አይደለም አሉ። ልጁ አይን ከዚህ ጋር አውጣ ብሎ ጉሮሮን አነቀኝ። ሳልፈልግ በህይወቴ ለመስጋት የሆነ ድምፅ አውጣው። እንደዚህ ነው አሉ። ሌላኛው ዛል በል ብሎ ምላሴን ጎተተው። ሌላኛው ጧ በል ይለኛል። ቁርአን ለመቅራት ሄጄ አንድ አካል ተጎልጉሎ እንዲያወጣ ሰጠው። እንደምንም ታገሼ ግን ጨረስኩት። ከረፍት ስመለስ ኡስታዝ ጋር ለማፈዝ ቀረብኩ። ፈራ ተባ እያልኩኝ አሊፍ በተ ብዬስን ምላሴንና አካሌን በኩል ሰዓት መዘዝኩኝ። ኡስታዙም ዝም አለኝ። ከእያንዳንዱ ፊደል ጋር ሰውነቴ የራሱን ስራ ይሰራ ነበር። የመጀመሪያ ቀን ስለሆነ ኡስታዙ እንዳያስጨንቁኝ የፈለገ አይመስሉም እንጂ ልጆቹ ከኡስታዙ የተማሩት መሆኑን አልጠፋኝም። ብቻ የመጀመሪያ ቀን ለአላህ ምስጋና ይግባውና ምንም አካሌ ሳይጎድል ተመለስኩ። ቤት ስደርስ የሚበላ ስጡኝ አልኳት ለእናቴ። ከጦርነት ነው ከቁርአን የመጣሁት። ለአንድ ሰዓት ቢሆንም ከጦርነት አይተናነስም እያልኩኝ በጣም እንደደከመኝ አወቅኩት። ግን ከዚህ በላይ በጣም እንደደከመኝ አወቅኩት። ጠዋት ስነቃ ፊደል ለማስተካከል ሙሉ ሰውነቴ ስትራፕ ይዞኝ እንደነበረ ነው። ሁለተኛው ቀን ምን ይመስላል የሚለውን ኢንሻአላህ ተከታይ እናየው ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ። አላሁ አክበር። ያው ዛሬ የተሰባሰብነው በዒልም ዓለም ላይ ያሳለፉ ልጆችን ለማስመረቅ እንደሆነ ሁሉ የዒልም ፈዳኢል
ተነግሮ ከዚህ በፊትም ብዙ ሰምተናል። ከዚህ በኋላ የምንሰማው ይሆናል። ስለ ዒልም ፈዳኢል ሲነገር በኢማሙ ማሊክ ዘመን የተከሰተ አንድ ታሪክን መጥቀስ ይቻላል። ያው የታወቀ ነው። ባልና ሚስቶች መጨቃጨቃቸው አይቀሩም። በእሳቸው ዘመን 2 ባልና ሚስቶች ይጨቃጨቃሉ። ጸብ የተለመደ ነው። እየተጨቃጨቁ እንዳለ ቶሎ የሚሳደበው ማለት ብቻ ቶሎ ብላ ሰደበችው። ያ ሰፊህ አለችው፣ አንተ ሞኝ አለችው። ባልየው ተናደደ። እንዴ አግብቼሽ እየኖርኩኝ እንዴት ነው ሞኝ ብለሽ ልትሰድቢኝ? ሞኝ ከሆንኩማ ፈትቼሻለሁ አላት። ይህ ከባድ ነው። ያው ባልና ሚስት ናቸው። በሰዓቱ ተነጋገሩ ምናምን፣ ጸቡ በረደ። ወደ ትክክለኛ ሀያታቸው መመለስ ሲያስቡ ግን ተፈተሻል ብሏል። ከዛ አይ አንተ እኮ ሞኝ ከሆንኩኝ ተፈተሻል ብለሃልና እኔ ደግሞ ሞኝ እንደሆንክ ነው ማውቀው። ሞኝ አይደለሁም ካልክ ደግሞ ዑለማ ይጠየቅና ሞኝ ነህ ሞኝ አይደለህ የሚለው ነገር ይጣራ ነው እንጂ ዝም ብለህማ በቃ ተፈተኸኛል የሚል ጭቅጭቅ ተነሳ። ወደ ዑለማዎች ጋር ሄደ። ዑለማዎች ጋር ሄዶ ይህ ሰውዬ ሞኝ ነው ሞኝ አይደለም በምን ይለያል? ከዛ ኢማሙ ማሊክ ረዲየላሁ ተዓላ አንሁ ተጠየቁ። ነገሩ ተነገራቸው በደንብ። እንዴት ነው ሲባሉ ምን አሉ? ኢንካነ ዩጃሊሱ ዑለማ፣ ይሄ ሰውዬ ዑለማዎችን ጋር የሚቀማመጥ ከሆነ እንደዚሁም ደግሞ ራሱም ዓሊም ከሆነ ወለይሰ ቢሰፊህ ሞኝ አይባልም ማለት። ነገር ግን ከዑለማዎች ጋር ማይቀማመጥና ዑለማዎች እንዲሁም ራሱ ዓሊም ካልሆነ ደግሞ ሴትዮዋ ተፈታለች፣ ይሄ ሰውዬ ሞኝ ነው አሉ ይባላል። ለዛም ነው ምን ይላሉ? ወኸይሩ ናሲ፣ ከሰዎች ሁሉ ምርጥ የሚባሉት ዑለማዎች ናቸው። አሕመድ ሸውቂ ምን ይላሉ? ቁም ሊልሙዓሊሚ ወፊህ ተብጂላ ካደ ልሙዓሊሙ አን የኩነ ረሱላ። እና ለአስተማሪ ሙሉ የሆነ ክብርን ቆመ አክብረው። አስተማሪ ብሎ ማለት እኮ መልእክተኛ ሊሆን የቀረበ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን፣ አልዑለማኡ ወረሰቱል አንቢያ፣ ዑለማዎች የነቢያት ወራሽ ናቸው። ስለዚህ ኢንሻአላህ ይህ ዛሬ የተሰባሰብንበት ያንን ለማሳካት የጣሩ እህቶችና ወንድሞች ለማስመረቅ ነው። በድጋሚ ለእነሱም ለቤተሰባቸውም እንደዚሁም እዚህ እስኪደርሱ ድረስ ሲለነፉ ሲደክሙ ለነበሩ ኡስታዞች እንዲሁም የዳሩል ሂጅረተይ አስተዳደሮችን በጠቅላላ እንኳን ለዛሬው ቀን አደረሳችሁ ሀኒ አለኩም ለማለት እንወዳለን በድጋሚ። ኸይር። ሌላው ኢንሻአላህ የማስታወቂያ ሰዓት ይመስለኛል። ስለ ማስታወቂያ ሲነገር አንድ ማራገቢያ የሚሸጥ ሰው ነበር ይባላል። ነበር አሉ ነው ሰነድ የለው። ማራገቢያ ሻጩ ምን እያለ ነው የሚሸጠው? 1000 ዓመት የሚቆይ ማራገቢያ እያለ ነው የሚሸጠው። ስንት ዓመት? 1000 ዓመት። ሰው ሁሉ ይገርመውና አያምነው፣ አይገዛው። 1000 ዓመት የሚቆይ ማራገቢያ ይላል። ሰዎች አይገዙትም። ከዛ አንዴ ንጉሱ ሰማው። ምን እያለ ነው አላቸው። 1000 ዓመት ማራገቢያ የሚቆይ 1000 ዓመት ጋራንቲ ያለው ማራገቢያ እያለ ነው ሲል ጥሩታ አስገቡት። ምንድን ያልከው አለ። 1000 ዓመት የሚቆይ ማራገቢያ ነው አለ። እርግጠኛ ነህ አለ። አዎ 1000 ዓመት የሚቆይ ማራገቢያ ነው አለ። ይኸው እገዛሃለሁ አለ። ገዝቼ 1000 ዓመት ካልቆየ አንተ ያበቃልሃል አለ። ችግር የለውም አለ። አንተ ገዛኝ እንጂ 1000 ዓመት ታየዋለህ። አስገባው። ገዛው። ብር ተሰጠው። ሄደና ያው ለንጉስ ይራገብለታል በብዛት እየተራገበ ከወር አላለፈም። ከጥቅም ውጭ ሆነ። አስጠሩልኛል። አስጠሩልኝ ብሎ አስመጣውና አንተ 1000 ዓመት ይቆያል ያልከው ማራገቢያ በወር አለቀ እኮ አለ።
አይ ንጉሶ እርሶ ካጠቃቀሙት ይሆናል አላቸው። እንዴት ነው ካጠቃቀም የሚሆነው? አጠቃቀሙ ይለያል እንዴ? አዎ እርሶ እንዴት ነበር የሚጠቀሙት ሲል ያው እንደሌላው ጊዜ ማራገቢያ ነው አራገብበታለሁ። እንደዛ እኮ አይደለም አላቸው። ማራገቢያውን እንዲያረጉትና እርሶ እንዲድኑ። እንደዛ ከሆነ ስንት ዓመት ይቆያል? 1000 ዓመት ይቆያል። ስለዚህ ይህ ፕሮግራም ስፖንሰር ያደርጉልን ዘምዘም ባንክ፣ ከወለድ ነፃ ባንክን፣ እንደዚሁ ሲስተርስ ትራቭል፣ አልዋን ፕሪንቲንግን እንዲሁ አልዋን መክተባን ከልብ እናመሰግናለን።